ገሪማ በገናዎች ነን። ዛሬ ክፍል 2 የበገና ትምህርትን እናያለን። በባለፈው በክፍል 1 የጣት አያያዝና እንዲሁም ደግሞ የጣት መፍታቻዎችን አይተናል። በክፍል 2 የጣት መፍታቻዎችን እናያለን። ባለፈው የነው የቅኝት ቁጥሮችን እንከልስና ከዛ ወደ ድምጽ እንሄዳለን። 2 3 በክፍል 1 እንዳየነው የጣት መፍታቻዎችን እነዛም በረጅም ጊዜ በመስራት የእጃችን ለውጥ ይመጣል። ከዛ በኋላ አሁን ያየነውን የቅኝት ድምጽ የሚባለውን ቅኝት ከበገና ጋር የሚባለውን ይህንን ተደጋጋሚ ጊዜ ረጅም ሰዓት መለማመድ ጥሩ የእጅ ለውጥ እንዲመጣ ያደርገዋል። እንዲሁም ደግሞ ቅኝቶችን በቃላችን እንድንይዝ ያደርገናል ማለት ነው። እሺ በድምጽ እንለዋለን። ቀጣይ አንድ ቁጥር እንሰራለን። ላ ላ ላ ላ ከዛ 5 ከዛ 4 ከዛ 2 ላ ላ ላ ላ ላ ልክ እንደመጣ ነው ወደኋላ እንደዚሁ እንመለሳለን ማለት ነው። ወደኋላ ይሄንን ድጋሚ መስራት ላ ላ ላ ላ 4 5 ላ ላ ላ ላ 1 ላ ላ ላ ላ 3 ላ ይህንን ተደጋጋሚ ጊዜ በመደጋገም መስራት እጃችንን ፈጠንና ዝግ እያደረግን በፍጥነት በዝግታ ረጅም ጊዜ በመስራት ቢያንስ በቀን 30 ደቂቃ ይህንን ስንሰራ የእጃችን ለውጥ በጣም ከፍተኛ ይሆናል። ከዛ ሙሉ ቅኝቱን ደግሞ የሚባለው ቀጥታ ቅኝቱን ብቻ በማለት መለማመድ እሱም
ስድስቱ የቅኝት ድምጾች ይባላሉ። ይህ መሰረታዊ የቅኝት ድምጽ ነው። በድምጽ በደንብ አድርጎ መያዝ እንዲሁም ደግሞ ከበገና ጋር በደንብ አድርጎ መደርደር። እንደ አማራጭ ላላ የሚለውን በዶሪ ሚ ፋ ሶ ላ ሲ ዶ የሚለው ወይም ደግሞ ሰባቱ የአውሮፓውያን ድምጾች በምንላቸው ወይም ደግሞ በሀገራችን ላላ ብለን ሰይመነዋል። እንዲሁም ደግሞ በእግዚአብሔር ይመስገን በመዝሙር መያዝ ይቻላል። ለምሳሌ እነዚህን ከድምጽ ጋርና እንዲሁም ደግሞ ከበገና ጋር ረዥም ሰዓት በመስራት ራስን ማዳበር ራስን ማሻሻል ይቻላል። ክፍል 3 መዝሙር እንጀምራለን። ክፍል 1ን ክፍል 2ን በደንብ አድርጎ ማዳመጥ እና በማሳየት መሰረት በደንብ መስራት፣ ከዛ ወደ መዝሙሩ ስንሄድ ደግሞ ቀላል ያደርግልናል መዝሙሩ ማለት ነው። መልካም ጊዜ